ዛሬ በእርግዝና ጊዜ በፍጹም መመገብም ሆነ መጠጣት የሌለብንን ምግቦችና መጠጦች እንዲሁም ደግሞ የግድ ከሆነ በትንሽ መጠን መውሰድ ያለብንን ምግቦችና መጠጦች እነግራችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የመጀመሪያው በፍጹም መመገብ የሌለብን ነገር ጥሬ ወይም በደንብ ያልበሰለ አሳ፣ ስጋ ወይም ደግሞ የዶሮ ምርቶች ናቸው። አይኖ የጥሬ ስጋ ነገር ትንሽ ከባድ ሊሆን ይችላል። እንደኔ ከሆናችሁ ጥሬ ስጋ፣ ክትፎ የምትወዱ ልትሆኑ ትችላላችሁ። የባህላችንም አካል ነው። ነገር ግን ይህንን በፍጹም መውሰድ የለብንም። ምክንያቱም በእርግዝና ጊዜ የሰውነታችን በሽታን የመከላከል አቅም በጣም የተዳከመ ነው። እነዚህ ጥሬ ምግቦች በውስጣቸው እንደ ኢኮላይ፣ ሳልሞኔላ የመሳሰሉ ባክቴሪያዎችን ሊይዙ ይችላሉ። እነዚህ ባክቴሪያዎች ደግሞ መጀመሪያም ሰውነታችን በሽታን የመከላከል አቅሙ ስለተዳከመ ለከፍተኛ የሆነ ፉድ ፖይዝኒንግ የምንለው ወይም ደግሞ ከምግብ ጋር በተያያዘ ምክንያት የሚፈጠር ከፍተኛ የሆነ ኢንፌክሽን እንዲገጥመን እንድንታመም ሊያደርገን ይችላል ማለት ነው። ይህ ደግሞ እርግዝናችን ውርጃን ጨምሮ ለተለያዩ ጉዳቶች እንዲጋለጥ፣ ያለ ጊዜው ምጥ እንዲመጣ እንዲሁም ደግሞ ወደ ጽንሱ የሚሄደው የደም መጠንም እንዲቀንስ ሊያደርግ ይችላል። ስለዚህ በእነዚህ ምክንያቶች እንግዲህ ጥሬ ስጋ ቢያምራችሁም ክትፎ ቢያምራችሁም ያው ሌሎቹ ነገሮች ብዙ በጥሬው መብላት እኛ ሀገር ላይ የተለመደ ስላልሆነ ነው። ግን እነዚህ ዶሮም አሳም ስትመገቡ በተለይ ደግሞ ዶሮና አሳ ስታዘጋጁ ላይ ባክቴሪያ ሊኖረው ስለሚችል ከቻላችሁ ሌላ ሰው ቢያዘጋጁ ሁሉ ይሻላል። ራሳችሁ ማዘጋጀት ካለባችሁም ደግሞ ካዘጋጃችሁ በኋላ በደንብ እጃችሁን መታጠብ ይኖርባችኋል። ምክንያቱም እንዳልኳችሁ በውስጡ ባክቴሪያ አለው። ሁለተኛው ያው ከመጀመሪያ ጋር ትንሽ ተያያዥነት አለው። በደንብ ያልተፈላ ወይም ፓስቸራይዝድ ያልሆነ ወተትና የወተት ምርቶች የምንላቸው በአጠቃላይ ለምሳሌ እንደ አይብ፣ እርጎ፣ ሌሎች ጠቅላላ ማለት ነው ባንመገባቸው ይመረጣል። ይሄ የሚሆንበት ምክንያት ለምን መሰላችሁ? እነዚህም በውስጣቸው የእንግዲህ ልጁን አልፎ ወደ ጽንሱ ሄዶ ሊጎዳው የሚችል በተለይ ሊስቴሪያ የሚባል ባክቴሪያ በውስጡ ሊኖረው ይችላል። ይሄ ደግሞ ለውርጃ ሊያጋልጠን ይችላል። ያለ ጊዜው ምጥ መምጣት ወይም ደግሞ ድንገተኛ በማህፀን ውስጥ እያለ የጽንስ ሞት፣ አልፎ ራሱ ጽንሱ ላይ የተለያዩ ኢንፌክሽኖች ለምሳሌ እንደ ሚኒንጃይተስ አይነት ኢንፌክሽኖች ጽንሱ ላይ እንዲፈጠሩ ሊያደርግ ይችላል። ስለዚህ ይህ በጣም አደገኛ ነገር ስለሆነ ባንጠቀማቸው የተሻለ ነው ማለት ነው። ሌላው ጥንቃቄ ማድረግ ያለባችሁ ነገር አሳ የምትመገቡ ከሆነ አሳ በእርግዝና ጊዜ መመገብ ብዙ ጥቅሞች አሉት። ከአሳ የምናገኛቸው ነገሮች አሉ። ነገር ግን በምንጠቀምበት ጊዜ ደግሞ የአሳውን አይነት መምረጥ አለብን። ከፍተኛ የሆነ ሜርኩሪ ያላቸው የሚባሉ አይነት አሳዎች አሉ። እነዚህ አሳዎች ማለት ነው እዚህ ጋር የምትመለከቷቸው እነዚህ ግን ብዙ ጊዜ እኛ ሀገር ላይ የተለመዱ አይደሉም። ግን በአጋጣሚ ሌላ ሀገር ላይ ሆናችሁ የምትመለከቱኝ ከሆነ ምክንያቱም አብዛኞቹ በኢትዮጵያ ውስጥ ያሉት የአሳ ዝርያዎች የሜርኩሪ መጠናቸው ዝቅተኛ እንደሆነ የሚያሳዩ ጥናቶች ናቸው ያሉት፣ ወይም ደግሞ በሚፈለገው መጠን እንደሆነ ነው። ነገር ግን በተለያዩ ውጭ ሀገራት ሆናችሁ ይህን ቪዲዮ የምትመለከቱ ሰዎች የምትጠቀሟቸውን አሳዎች የሜርኩሪ መጠን እርግጠኛ ሁኑ ማለት ነው። ምክንያቱም የሜርኩሪው መጠን ከፍተኛ ከሆነ ጽንሳችሁ ላይ ከአእምሮ ጤና ጋር የተያያዙ ከጭንቅላታችን ዴቨሎፕመንት ጋር የተያያዙ ብዙ ችግሮችን ሊያመጣ ስለሚችል ጥንቃቄ ማድረግ ይኖርባችኋል ማለት ነው። ያው ከዚህ ጋር ተያይዞ ደግሞ መናገር የምፈልገው በተለያየ አጋጣሚ ጥሬ የአሳ ምርቶችን የምትመገቡ ከሆነ ያው እኛ ሀገር ይሄም የተለመደ አይደለም፣ ግን እንደ ሱሺ ምናምን የመሳሰሉ በተለያየ አጋጣሚ መብላት እድል ካላችሁ በእርግዝና ጊዜ እነዚህን መመገብ አይፈቀድም ማለት ነው። አሁን ወደ መጠጦችን በእርግዝና ጊዜ በፍጹም መጠቀም የሌለብን መጠጥ ምን ይመስላችኋል? አንደኛ የአልኮል መጠጦች። ምንም አይነት መጠን ቢሆን የአልኮል መጠጥ በእርግዝና ጊዜ ሴፍ ነው የሚል ነገር ምንም ነገር የለም። ጉዳት ሊያመጣ ይችላል። ወደ ጽንሱም ተላልፎ አልኮል ቤቢ ሲንድሮም የሚባል ነገር አለ። ስለዚህ ጽንሱን ለተለያዩ የአካል ጉዳቶች ሊያጋልጠው ይችላል። ስለዚህ በጭራሽ መጠጣት የለባችሁም። ይሄን ስላችሁ ማንኛውም የአልኮል አይነት ነው ያልኩት። ስለዚህ ወይንም ቢሆን ጠላም ቢሆን ግማሽ ብርጭቆም ብትሆን ሩብ ብርጭቆም ብትሆን አለመውሰድ ነው የሚሻለው ማለት ነው። ጥናቶች እንደሚያሳዩት አንዳንድ ጊዜ ትንሽ የአልኮል ጠጥተው ልጃቸው አፌክትድ ሊሆን ይችላል። አንዳንዴ ደግሞ ብዙ ጠጥተው አፌክትድ ላይሆን ይችላል። ስለዚህ ሴፍ የሚባለው አማውንት የሚታወቅ ነገር ስለሌለው ከሁሉም ለልጆቻችን ስንል ጥንቃቄ አድርገን በጭራሽ የአልኮል መጠጥ አለመጠጣት ይመከራል ማለት ነው። ከዚህ ጋር ተያይዞ ደግሞ አሁን ዘመን ያመጣቸውን ኢነርጂ ድሪንክ የሚባሉ ነገሮች አሉ አይደለ? እንድንነቃቃ የሚያግዙ ተብለው የሚጠመቁ የመጠጥ አይነቶች። ስለዚህ እነሱን መውሰድ የለባችሁም። ይሄ የሚሆንበት ምክንያት ደግሞ በውስጡ ካፊን የተባለ ንጥረ ነገር ይኖረዋል። ሌሎችም ደግሞ አነቃቂ ተጨማሪ ንጥረ ነገሮች ይኖራሉ። እነዚህ ደግሞ ወደ ጽንሱ አልፈው ችግሮችን ሊፈጥሩ እንደሚችሉ በእናትየው ላይም ደግሞ የልብ ምት ጋር ተያይዞ የደም ስር የደም ዝውውርን አፌክት ሊያደርግ እንደሚችል፣ የደም ግፊትን አፌክት ሊያደርግ እንደሚችል እንዲሁም ደግሞ ጊዜውን ላልጠበቀ
ምጥ ሊያጋልጥ እንደሚችል ከዛ በተጨማሪ ደግሞ ጽንሱ ላይ ከእድገት ጋር የተያያዙ ችግሮች ሊያጋጥሙት እንደሚችሉ የተቀመጡ ጥናቶች አሉ። ስለዚህ እነዚህን መጠጦች በጭራሽ መውሰድ የለባችሁም። ትኩረት አድርጋችሁ ይሄ የታሸገ ነገር ስትገዙ ወይም ስትጠቀሙ ደግሞ እላዩ ላይ ያሉትን ጽሁፎች በትኩረት አንብቡ። ምክንያቱም አብዛኞቹ ኢነርጂ ድሪንኮች ነገሩ ሁሉም በሚባል ደረጃ ማለት ነው ነፍሰ ጡር ሴቶች መውሰድ እንደሌለባቸው ስለተቀመጠ ማለት ነው። እሺ አሁን ደግሞ ከቻልን ባንጠቀማቸው መጠቀማችን ደግሞ ግዴታ ከሆነ በጥንቃቄ መጠቀም ስላለብን መጠጦችና ምግቦች እንመልከት። የመጀመሪያው ምግብ በጥንቃቄ መውሰድ ያለብን ፍራፍሬዎችና አትክልቶች ነው። ፍራፍሬና አትክልት መውሰድ በጣም ጥሩ ነው። ነገር ግን በምንጠቀምበት ጊዜ በጣም በንጽህና መሆን አለበት። አንዳንዶቹ ፍራፍሬዎች ደግሞ ለምሳሌ እንደ አናናስ፣ በጣም ጥሬ የሆነ ፓፓያ የመሳሰሉት በውስጣቸው ምጥ እንዲጀምር የሚያደርገው ኦክሲቶሲን የተባለው ንጥረ ነገር የያዙ ስላሉ እንደሱ አይነት ነገሮችን መመገብ የለብንም ማለት ነው። ሌላው ከቻልን ባንመገባቸው ከተመገብን ደግሞ በጥንቃቄ መሆን ያለበት ነገር ፕሮሰስድ የሆኑ ምግቦች፣ የታሸጉ ምግቦች በአጠቃላይ ምክንያቱም በውስጣቸው ለብዙ ጊዜ እንዲቆዩ ተብሎ ፕሪዘርቫቲቮች የምንላቸው ወይም የሚያቆያ ኬሚካሎች በውስጣቸው ይኖራቸዋል። ያ ደግሞ ወደ ጥርሳችን ካለፈ ጉዳት ሊፈጥሩ ይችላሉ። ይሄን ስል ግን ሁልጊዜ የምንመገብበት መጠን ማተር ያደርጋል። ስለዚህ ብንችል ባንመገባቸው፣ ከተመገብናቸው ደግሞ በጥንቃቄ ቢሆን በዘይት በጣም የተጠባበሱ ነገሮች፣ ጤናማ ያልሆነ ቅባት የበዛባቸው ምግቦች፣ ጣፋጮች ራሱ በጣም በከፍተኛ ደረጃ መመገብ አይመከርም ማለት ነው። በነገራችን ላይ የተለመደ አባባል አለ፣ የምትበይው ለሁለት ስለሆነ በደንብ አድርገሽ ደብል አድርገሽ ተመገቢ የሚለው ነገር ማለት ነው። ለሁለት መመገብ ለሁለት ነው የምትመገቢ፣ ለራስና ለልጅሽ። ነገር ግን ደግሞ ስንመገብ ጤናማ የሆኑ ነገሮች ላይ ማተኮር ይኖርብናል ማለት ነው። ምክንያቱም እነዚህ የታሸጉ ጣፋጭ የበዛባቸው ነገሮች በአጠቃላይ የእናትየውንም ጤና ላይ ጉዳት ሊያመጡ ይችላሉ። እንደ ደም ግፊት፣ የተለያዩ ከደም ጋር የተያያዙ ችግሮች ሊያጋጥሟት ይችላሉ። እንዲሁም ደግሞ በጥንሱ ላይ ችግሮች እንዲፈጠሩ ሊያደርጉ ይችላሉ። ስለዚህ እነዚህ ነገሮች ባንመገባቸው፣ የግዴታ መመገብ ካለብን ደግሞ ባነሰ መጠን ብንመገባቸው ይመከራል ማለት ነው። ሌላው በጥንቃቄ መመገብ ያለብን የምግብ አይነቶች ደግሞ ጉበትና በውስጣቸው ጉበት የያዙ አይነት ምግቦች ለምሳሌ ዱለት ሊሆን ይችላሉ ኦር ሌሎች ማለት ነው። ስለዚህ እነዚህም በጥንቃቄ ነው መውሰድ ያለብን። በነገራችን ላይ ጉበት በውስጡ አይረን ወይም ብረት የምንለው ንጥረ ነገር የያዘ ነው። አንዲት ነፍሰ ጡር ሴት ደግሞ ከዚህ በፊትም በተደጋጋሚ ቪዲዮዎች ላይ እንደገለጽኩት ለደም ማነስ በጣም የተጋለጠች ናት። በተለያየ ጊዜ የደም ማነስ በሚያጋጥሟቸው ጊዜ አንዱ ጉበትን እንዲወስዱ ሴቶች ሊመከሩ ይችላሉ። ነገር ግን ይህን በሚያደርጉበት ጊዜ ጥንቃቄ መውሰድ አለባቸው። ምክንያቱም በውስጡ ቫይታሚን ኤ የተባለውን ንጥረ ነገር ደግሞ በከፍተኛ ሁኔታ ይይዛል። እዚህ ጉበት ውስጥ ደግሞ የሚገኘው ቫይታሚን ኤ ሬቲኖል በሚባለው አይነት ነው ያለው እና ይሄ ሬቲኖል ደግሞ ወደ ሰውነታችን አብዞርብድ ከሆነ ያው እንደምታውቁት እንግዲህ ነፍሰ ጡር ከሆናችሁ ገና የሚያድግ ልጅ አላችሁ። ስለዚህ እዛ ልጅ ላይ ከፍተኛ የሆኑ ከእድገት ጋር የተያያዙ ችግሮች እንዲገጥሙት ሊሆን ይችላል። ስለዚህ ከአእምሮ ጤና ጋር፣ ከተለያዩ የሰውነት ክፍሎች አፈጣጠር ጋር፣ ከልብ ችግር ጋር የሚያያዙ ብዙ ችግሮች እንዲያጋጥሙት ይሆናል ማለት ነው። ስለዚህ እንዳልኳችሁ ጉበትን ለደም ማነስን ለማስተካከል ከሆነ ይሄን የፈለጋችሁት ሌሎች ብረት የሚባለው ንጥረ ነገር ልናገኝባቸው የምንችላቸውን ነገሮች ብንወስድ የተሻለ ነው። ያው ጉበትን መውሰድ ደግሞ እንዳንድ አማራጭ ሊቀመጥ ከሆነ ባናበዛ ጥሩ ነው ማለት ነው። መጠኑን በዝቅተኛ መንገድ አድርገን ብንወስድ ጥሩ ነው ማለት ነው። አሁን ደግሞ ወደ መጠጦቹ እንሂድ። ቢቻል ባንወስዳቸው፣ መውሰድ ካለብን ደግሞ በጥቂት መጠን መሆን ያለባቸው መጠጦች ውስጥ እንግዲህ የመጀመሪያው ሻይና ቡና ነው። ሻይም ሆነ ቡና በውስጣቸው ካፊን የተባለ ንጥረ ነገር አለ። ካፊን ደግሞ በጽንሱ ላይ ለምሳሌ ኪሎ ዝቅተኛ እንዲሆን ሊያደርግ ይችላል። በእናትየው ላይ ደግሞ የተለያዩ ችግሮችን ሊያመጡ ይችላሉ። ከእንቅልፍ ማጣት ጀምሮ የልብ ምት ያለ ልክ እንዲጨምር ሊያደርግ ይችላል እና የተለያዩ ጉዳቶችን አያይዞ ሊያመጣ ይችላል። ስለዚህ ይሄ ካፊን የተባለው ንጥረ ነገር ማለትም በቡና በሻይ ውስጥ ያለውን ንጥረ ነገር በጥንቃቄ ነው መውሰድ ያለብን ማለት ነው። ወይም ደግሞ ባንወስደው ይመከራል። በእርግዝና ጊዜ መውሰድ ካለባችሁም በቀን እስከ 200 ሚሊግራም ነው የሚፈቀደው። ያ ማለት እንግዲህ ቡና መጠጣት ካለባችሁ በትንንሹ ሲኒ 2 ነው የሚባለው። ዛት ሚንስ ላይክ የቡናም የሻይ መጠናችሁ በአጠቃላይ በቀን ውስጥ በትንንሽ ሲኒ 2 ካፕ ብቻ ነው መሆን ያለበት። ያን ስላችሁ ደግሞ 2 ሲኒ ሻይ 2 ሲኒ ቡና እያልኩ አይደለም። በቃ 1 ሲኒ ቡና 1 ሲኒ ሻይ በትንንሽ ሲኒ ማለት ነው። ስለዚህ እንደዛ ስለሆነ ቢቻል ደግሞ ባትወስዳችሁ ይሻላል ማለት ነው።
ውጪ ደግሞ ኸርባል የሆኑ ማለትም ከተለያዩ ቅጠላ ቅጠሎች የሚሰሩ ሻዮች አሉ። በተለያየ ጊዜ እንግዲህ ለተለያየ ነገር ጥቅም አለው እየተባለ የሚወሰዱ ሻዮች ማለት ነው። ስለዚህ እነዚህንም ስንወስድ ጥንቃቄ ማድረግ አለብን። ባንወስዳቸውም የተሻለ ነው። የምንወስድ ከሆነ ደግሞ በቂ ንባብ፣ በቂ ጥናት ያስፈልገናል። እርግዝና ላይ ምን አፌክት ሊያደርግ ይችላል የሚለውን ነገር ማለት ነው። እዚህ ላይ ያው የምትፈልጉ ከሆነ አጭር ቪዲዮ ቢሆን ልሰራላችሁ ይችላል፣ የትኞቹ ሴፍ ናቸው አይደሉም የሚሉትን። ግን በአጠቃላይ ምንም አይነት የሻይ ምርቶችን ከመውሰዳችን በፊት በውስጣቸው ያለው ንጥረ ነገር እና ደግሞ ምን ያህል በእርግዝና ጊዜ ሴፍ ነው የሚለውን ነገር እርግጠኛ መሆን አለብን ማለት ነው። ሌላው ከሚጠጣው ነገሮች ውስጥ ደግሞ ትኩረት መስጠት ያለብንና ጥንቃቄ ማድረግ ያለብን ነገር ጣፋጭ የምንላቸው ታሽጎ የሚሸጡ ማንኛውም አይነት መጠጦች ማለት ነው። እነሱ ራሱ መቀነሱ የተሻለ ነው። ምክንያቱም በውስጣቸው ያለው የስኳር መጠን በጣም ከፍተኛ ነው የሚሆነው። ይሄ ደግሞ አንደኛ እናትየው ላይ ራሱ የተለያዩ ጤና ችግሮች እንዲያጋጥሙ፣ ከመጠን በላይ ለሆነ ውፍረት እንድትጋለጥ፣ የምግብ ፍላጎቷ እንዲቀንስ ሊያደርጉ ይችላሉ። ስለዚህ አለመውሰዱ የተሻለ ነው ማለት ነው። ከዚህ ሁሉ አልፎ ደግሞ አንዳንድ ጣፋጮች ማለት እንደ ስኳር ሆነው ይሄ መጠጦችን ለማጣፈጥ ተብሎ የሚሰሩ ነገሮች አልፈው ወደ ጽንሱ ላይ ራሱ የጽንሱ ሰውነት ላይ ራሱ የመከማቸትና ችግር የመፍጠር ነገር ሊኖራቸው እንደሚችል የሚቀመጡ ጥናቶችም አሉ። ስለዚህ በዚህ ዙሪያም ጥንቃቄ ማድረግ አለብን ማለት ነው። ዛሬ በእርግዝና ጊዜ በፍጹም መመገብ ስለሌለባችሁ ምግቦች እንዲሁም ደግሞ መመገብ ካለባችሁ በዝቅተኛ መንገድ መመገብ ስላለባችሁ ምግቦች የሰራሁላችሁ ቪዲዮ ይሄን ይመስል ነበር። ምናልባት ጥያቄ የፈጠረባችሁ ነገር ካለ እንደተለመደው ኮሜንት ሴክሽን ላይ አስቀምጡልኝ። ዛሬ እስካሁን ድረስ ሰብስክራይብ ካላደረጋችሁ ስለ እናቶች ጤና፣ ስለ እርግዝና፣ ስለ ወሊድ፣ ስለ ህጻናት እንክብካቤ የምንወያይበት ቻናል ስለሆነ ብዙ ጠቃሚ ነገሮችን ታገኙበታላችሁ። ይሄ ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ፣ ላይክ አድርጉት፣ ለሌሎች ሰዎች እንዲደርስ ደግሞ ሼር አድርጉላቸው። ከዚህ ፕላትፎርም በተጨማሪ በሌሎች ሶሻል ሚዲያ ፕላትፎርሞች ላይ ስላለ እዛ ላይ ሄዳችሁ ፎሎ አድርጉን። ለዛሬ ያዘጋጀሁላችሁ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው።